ሃይ እንዴት ናችሁ? ሰላም ናችሁ ወይ? የጎኖ ሚዲያ ተከታታዮች ሰላም ናችሁ ወይ? በያላችሁበት ሰላማችሁ ይብዛ። እንዴት ናችሁ? ምሳ ሰርተናል። አሁን ሬዲ ታዩታላችሁ። ምሳ ሰርተናል። ዛሬ ምሳችን ይሄ ነው። እንደምታዩት ይሄን ይመስላል። ነጭ ሽንኩርቱን፣ ቲማቲሙን፣ ቀይ ሽንኩርቱን እሱን ከታትፈን እዚህ ጋር ሶስ ሰራው። የዚህ አሰራር ነው፣ ታዩታላችሁ። ይሄን የሰራሁት እንደምታዩት ማለት ነው። ይሄን ሰራሁኝና መኮረኒ ቀቀልኩ። ከዚያ መኮረኒው ብዙ ቅመማ ቅመም አለው። ይሄም ኦልሬዲ ብዙ ነገር ነው ያለው እንደምታዩት። እንደምታዩት ሲቀላቀል ይሄን ይመስላል። ይኸው በአንድ እጄ ይዤ ነው ማቀላቅለው። ሞባይል ስታንዱ አለ ግን አላዘጋጀሁትም። ይሄን ይመስላል። ይሄኛው ደግሞ ቃሪያ አለው፣ ነጭ ሽንኩርት አለው። ግን እዚህም እዚህ ማራኩበት ታዩታላችሁ። ይሄን ቃሪያውን እዩት። ኃይለኛ ቃሪያ ነው ያለው። ቃሪያ ያለው ሽንኩርት አለው እና ይሄን ይመስላል። ይሄን ይመስላል። ተቀላቀለ፣ ወደ ስር ገብቷል። ግን ኦልሬዲ እንትን ብሏል። ይሄኛው ደግሞ ይሄን ይመስላል እንደምታዩት። በጣም የተለየ ምግብ ነው የሰራው። ኦልሞስት አሁን እንበላለን ማለት ነው። እንደምታዩት እዚህኛው ጋር ሙሉ ሎሚ ተደርጎበታል። ሎሚ አድርጌበታለሁ። ቅጠል ሰላጣ ነገር ስትጠቀሙ ሎሚ አድርጉ። ሎሚ አስፈላጊ ነው። መጀመሪያ በደንብ አድርጋችሁ ቅጠሉን ማጠብ፣ እያንዳንዷ ማለት ነው። ዋን ባይ ዋን ይችን ማጠብ አለባችሁ። እያንዳንዷ ይችን ማለት ነው። እያንዳንዷ ይችን ማጠብ አለባችሁ። በደንብ ታጥባ ጽድት ብላ ነው እያንዳንዷ ተለቅማ መግባት ያለባት። ይሄን እንደምታዩት ሰላጣውን ማለት ነው። አትወጫጭቁት፣ አሰባብሩት እስከ ነፍሱ ነው መዘጋጀት ያለበት። እና ይሄን ይመስላል። አዩት እንግዲህ ይኸው ታዩታላችሁ። ይሄን ይመስላል። እዚህ ጋር ይኸው እዩት። ወይ ማንኪያው በብዛት እያነሳው ሳልችለው እንኳን ልቀንሰው።
ትናንትና እንጀራ ነበር የበላው። ዛሬ ደግሞ ብዙም አመጋገብ ላይ ብዙ አታፍሱ። ተርፎ ይቅር እንጂ አትጨናነቁ። ለምን ብዙ በበላን ቁጥር ቦርጫችን እየተወጠረ ስለሚሄድ እየሰፋ ነው የሚሄድ። ስለዚህ ቀለል አድርጎ መብላት ካስፈልግም ትንሽ በልቶ ደግሞ ቆይቶ ትንሽ እንጂ በአንድ ጊዜ እስከሚወጥረን ድረስ መብላት የለብንም። ለምን ሰላም እናጣለን? ለምን እንጨናነቃለን? ስለዚህ መጨናነቅ የለብንም። ቃሪያው እሳት ነው። ቃሪያውን አልቻልኩትም። ቃሪያውን አልቻልኩትም። ቃሪያው ቃሪያውን አልቻልኩትም። በርበሬው እግዚአብሔርን በርበሬው ሽንኩርቱ በርበሬው ትንሽ ቋንጣ ጦራ በርበሬው ትንሽ ጠንከር ብሏል። አመጋገባችሁን አስተካክሉ። አመጋገባችሁን ማስተካከል አለባችሁ። ሁልጊዜ እንጀራ፣ ሩዝ ደግሞ በዛት አትጠቀሙ። ልምከራችሁ፣ ሩዝ አትጠቀሙ። መጥፎ ነው። ሩዝ ድርቀት ያመጣል። ከፍተኛ የሆነ ስኳር ያመጣል። የታወቀ ነው። የተረጋገጠ ነው። ሩዝ ስኳር ያመጣል እና እነዚህ
ሩዝ የሚበሉ አገሮች በብዛት አይታችኋቸው ከሆነ ኤዥያ በሙሉ ሩዝ ነው የሚጠቀሙና ስኳር በሽተኛ ሁለዚህ የበኪሳቸው መድኃኒት ተሸክሙ ነው ይዞሩ። እነዚህ ኤዥያ በብዛት እነ ፓኪስታን የታወቁ ናቸው በሩዝ ምርት፣ እነ ዩክሬን፣ እነ ፓኪስታን በቃ እነዚህ ኤዥያ የሚባሉ ሀገሮች ሩዝ አምራች ሀገሮች ናቸው። እና ሩዝ ስለሚመገቡ ኪሳቸው ጊዜ መድኃኒት አይጠፋም። የስኳር መድኃኒት እንደ ቃሙ ነው። ስለዚህ ሩዝ አትድፈሩት፣ ይጣፍጣላችሁ፣ አትድፈሩት። ድርቀት ያመጣል። ሀይ የሆነ ስኳር አለው፣ መጥፎ ነው። ስለዚህ ስኳር ብዙ ከስንት አንድ ጊዜ ካልሆነ ሩዙን አትድፈሩት። ነጩ ዱቄቱን አትድፈሩት። ነጭ ዱቄት አትድፈሩ በብዛት። ነጩን ዱቄት በብዛት አትድፈሩት። ነጩን ዱቄት ብራውኑን አለ አይደለ? ይሄ ብራውን እሱም ዱቄት ነው መጠቀም ያለባችሁ። ነጩ ዱቄት ብቻውን በጣም መጥፎ ነው። ይሄ ስንዴ ብራውኑን ማለት ነው። ወይም ደግሞ ቀላቅላችሁ በጣም ጥቁር እንዳይሆን። ቆይ ላሳያችሁ። ይሄን አይነት ተጠቀሙ። አያችሁት? ይሄ እዩት፣ ይሄን ዱቄት እዩት። ይሄን ዱቄት ነው መጠቀም ያለባችሁ። ቆንጆ ዱቄት፣ በጣም ይሄ ቆንጆ ዱቄት ነው በጣም። ዳቦ ብታዩ ቆይ ጋግሬ አሳያችኋለሁ በዚህ 2 ቀን። ነገም ፕሮግራሜ ምሳ ፕሮግራም ዳቦ ሊሆን ይችላል። ዳቦ ፍርፍር ዌልሲ እና ሩዝ ብዙም አትደፋፈሩት። ሩዙን ብዙም አትደፋፈሩት። በዓለማችን በጣም መጥፎ በሽታ አሁን አንደኛውን ስሙን አልጠራውም፣ አንደኛው ስኳር ነው። ስኳር መጥፎ ነው። በጣም አስቸጋሪ በሽታ፣ የሰውን ልጅ ፊዚካል የሚያበላሽ፣ ሰውን ያለ ዕድሜው የሚያስረጅ ስኳር በሽታ ነው። እና ለዚህ መድኃኒቱ ምንድን ነው? ራስን መጠበቅ። የሚያቃጥል ነገር መጠቀም፣ ሞቅ ያለ ነገር፣ በርበሬ የበዛ ነገር መጠቀም፣ ራቤ ብሎ በየሰዓቱ አለመብላት። በቃ ራቤ ብሎ አንድ ጊዜ በልተን ጀስት እዚያ በኋላ ዝም ብለን አለ ብሎም አለመብላት። ቤት አለ ምግብ ብሎ ናቅ አድርጎ መተው። እኔ እውነቴን ነው የምላችሁ። ቤት አለ ብለን የምንበላ ከሆነ ፊዚካላችን ይበላሻል፣ በሽታዎች ይመጣሉ፣ ረሃብ መቋቋም አንችልም። በብዙ መልኩ ማለት ነው። በብዙ መልኩ ረሃብ መቋቋም አንችልም። በቃ ማንኛውን ነገር ልምድ ነው። በቃ ምግብ ተልተሎ የምንበላ ከሆነ እንደ ሲጋራ ሱስ ነው። ምግብ ተልተሎ የምንበላ ከሆነ እንደ ሲጋራ ሱስ ነው። እዚያ ላይ በዋነኛነት በሽታዎች ይመጣሉ። በቃ በጣም የምንበላ ከሆነ አለ በቃ ቤት ስለሞላ ብቻ የምንበላ ከሆነ ምግብን ናቅ አድርጎ መተው ያስፈልጋል። ተወሰነ አንድ ጊዜ ምሳ በልቶ ናቅ አድርጎ መተው። ከራብን በዛ ከተባለ አንዲት አፕል፣ ሙዝ በቃ ዘሴት። እንደዚያ ነው መሆን ያለበት እንጂ ዝም ብሎ ቤት አለ ተብሎ መብላት መጥፎ የሆነ ሳይድ ኢፌክት አለው። ስለዚህ እነዚህ መብላት በተለይ ሩዝ ላይ ጥንቃቄ አድርጉ። ሩዝ መጥፎ ነው። የሆነ ዶክተር ነው እኔን የመከረኝ። ዱ ኖት ኢት ቱ ማች ራይስ ነው ያለኝ። እና
እዚህ ሀገር ፋሚሊ ዶክተር ይባላል እና በየስድስት ወሩ ጄኔራል ቸክአፕ የሚባል አለ። ሁሏ ነገር ማለት ነው። ጄኔራል ቸክአፕ ማለት አጠቃላይ እና እያንዳንዱ ሰው ፋሚሊ ዶክተር አለው፣ የቤተሰብ ዶክተር አለው። ኤቭሪ 6 months ዊ ሃቭ ጄኔራል ቸክአፕ ሁሏ ነገር ማለት ነው። በየ3 ወሩ ደግሞ ብላድ ፕሬጀራችን ደግሞ እሱን ቸክ ማድረግ ራሳችን ሄድን ማለት ነው። ኢዚ በቃ ቀላል ነው። እያንዳንዳችሁ ወጣ ብላችሁ ዝም ብላችሁ የእኛ እኮ ችግሩ ለሞት አፋፍ ስንደርስ ነው ሆስፒታል የምንሄድ። ለሞት አፋፍ ስንደርስ ሆስፒታል እንሄዳለን በቃ እንጂ ማንኛውም በሽታ በየጊዜው ጤናችን ቸክ የምናደርግ ከሆነ በሽታ የሚኖር እንኳን በጊዜ እንከላከለዋለን። እኛ ግን በቃ አጥቅቶን መጨረሻ ላይ መራመድ ሲያቅተን ሆስፒታል እንዳለን ዶክተሩ ኖ ታይም ኢዝ ኦቨር ይላል። በቃ ኦልሬዲ ሰዓት አልፏል። እስከ ዛሬ መተህ እንደዚህ ማድረግ ነበር በሽታ ሲሄድ እና አንዳንድ ጊዜ ወጣ ስትሉ እስቲ ብላድ ፕሬዠሬን ቸክ ላድርገው፣ እስኪ የስኳር መጠኔን ልለካው። በቃም ቀላል የ10 ደቂቃ ስራ። ያም በኋላ ደስተኛ ሆኖ ወደ ቤታችን እንገባለን። በቃ እነዚህ ላጥ ብሎ እስኪ ዛሬ ደሜን ደሜን ልለካው፣ እስኪ ደምን መለካት ነቃ ደግሞ እና እስኪ ዛሬ የስኳር መጠኔን ልለካው ልታየው ሄደን እንታያለን። ዘሴት እና ያ ሰልፍ ዲፌንስ ነው፣ ራስን መከላከል ነው። ሰልፍ ዲፌንስ ራስን መከላከል ያስፈልጋል። ሳይቃጠል በቅጠል እንደሚባለው ማለት ነው። የእኛ በብዛት የማየው ምን ነው፣ ከተጠቃን በኋላ ውስጥ ለውስጥ መዝምዞን በልቶን አኝኮ እንደ ሸንኮራ አገዳ በልቶ ከጨረሰን በኋላ ሆስፒታል እንሄዳለን። ዶክተሩ ሳይን ኦልሬዲ ታይም ኢዝ ኦቨር ዩ ዊል ቢ ዳይድ ኔክስት ታይም፣ በሚቀጥለው ትሞታለህ። ሴት በኋላ ምንድን ነው ድንጋጤ ደግሞ ማዳን አንችልም ማከማችን ሲለን ደግሞ ያን ደግሞ ትሪት የሚያደርገን ስለሌለ ኤክስፔሪንስ ስለሌለን ወዲያውኑ እንወድቃለን። ቁመን ሂደን ይሄ በሽታ አለብህ አድንም ከተባል እዚያም በኋላ ተደግፈን ቤታችን እንገባለን በስትሬቸር በአልጋ። እዚያም በኋላ አልጋው እንደተኛን እንቀራለን ማለት ነው። ስለዚህ ለዚህ ሁሉ መፍትሄው ምንድን ነው? እኔ የምነግራችሁ በየ2 ወሩ በየ3 ወሩ ደምን መለካት፣ የስኳር መጠንን መለካት፣ በየ6 ወሩ ደግሞ ጀነራል ቸክአፕ፣ ጤናችንን ጀነራል ቸክአፕ አጠቃላይ ማለት ነው። በቃ አጠቃላይ ሁሏ ነገር ኤቭሪቲንግ። ከዚያ በኋላ ምንድን ነው የሚለው ውጤቱን ሲሰጠን ፋሚሊ ዶክተራችን ውጤቱን ሲልክልን በአድራሻችን ማለት ነው ራይት ላይ ትመጣለህ እያንዳንዷ ቢያንስ እስከ 13 ድረስ። እዚያም በኋላ ዘና ብለን በቃ ቤት መመገብ። ሌላው ቤት መመገብ፣ ውጭ ሬስቶራንት አትመገቡ። ዘይቱ እንደ ቤት አይደለም። አጠቃላይ ሁሉ ነገር ፍሬሽ ላይሆን ይችላል። ሞር ደግሞ ስጋ የቆየ ሊሆን ይችላል። ፍሪጅ ውስጥ የቆየ ስጋ ሊሆን ይችላል። ያ ወጡ ተቀቅሎ ምናምን ወደ ወጥነት ተቀይሮ ነው። ያ ወዲያው ስንበላው ይጣፍጠናል። ከገባ በኋላ ግን ሳይድ ኢፌክት ፕሮብለም። ስሎ do not eat outside in any restaurant. Just cook yourself at home. Okay, that's my message. Just cook yourself at home. That's healthy food. More you can save your money. You can save money. Right? That's my message. So everyone, do not. መንገድ ላይ ከሆነ ለሌላ ሀገር ከሄድን አማራጭ ስለሌለን ያው ገዝተን እንበላለን። ቤት እስካለን ድረስ ግን ቤታችን ነው አብስለን መብላት ያለብን። ግን ቤት ውስጥ ነው አብስለን መጠቀም ያለብን እንጂ ሬስቶራንት ተከታትሎ ሄዶ አንደኛ ዘና ብለን አንበላ። በቃ ሁለተኛ
ሳንጠግብ የምናወጣው ገንዘብ ግን አስቤዛ ብንገዛበት ቤት 3-4 ቀን ያበላናል። ለአንድ ምሳ የምናወጣው ማለት ነው። ቤቱ ዘና ብለን ጠግበን ቤት 3-4 ቀን ያበላናል ማለት ነው። ሶ ዱ ኖት ኢት አውትሳይድ። ኦኬ ዛስ ማይ ሜሴጅ። ገንዘብ ደግሞ አክባሪውን ያከብራል። ምን ሁልጊዜ ስለ ገንዘብ ልትሉኝ ትችላላችሁ ነው። እና ታዲያ ለነፍሴ ብዬ ነው እንዴ ተሰደድኩ? ለነፍሴ ብዬ ነው እንዴ? ለነፍሴማ ዋልድባ የተሰደድኩ ለነፍሴ ብዬ ሳይሆን ሰርቶ ለመለወጥ፣ ሰው የደረሰበት ለመድረስ፣ የሰው እጅ ላለማየት ነገን ታሳቢ በማድረግ ነው የተሰደድኩ። ስለዚህ እንደው ገንዘብ ምናምን እንደዚህ እንዳትሉ ብዬ ነው። እኔ እውነት ለመናገር አንዳንድ ጊዜ እውነቷን ማውራት ደስ ይለኛል። ገንዘብ አናመልከውም እንጂ ወሳኝ ገንዘብ ነው። ያለ ገንዘብ ምንም ገንዘብ አትመስሎኝ ነው። አሁን ቁርጥ ቤት የደለበ በሬ ተሰቅሎ አዳሚ ባለሀብት ሲቆርጥ አንተ የጎርጥ እያየ የምትሄድ ሲጨንቅ ከስጋው አጠገብ ሆነህ ፎቶ ትነሳለህ። ሲጨንቅ በቃ ጥቃት ላለማስገባት ጥቃት ላለማስገባት ሽሮ በልተህ መሰቅሰቂያ ይዘህ በዚያ አቤት ዛሬ የበላሁት ጥብስ ትላለህ። የጓያ ሽሮ በልተህ ማለት ነው። የጓያ ሽሮ በልተህ ጓደኞች ፊት ስትል መሰቅሰቂያ ይዘህ እየሰቀሰቅ ትሄዳለህ። ዛሬ አሪፍ ጥብስ በላ ይላል ምንም ሳይበላም። ቱስፒኳን ይዞ ዛሬ የበላሁት ጥብስ ይላል። ምን ሽሮ በልቶ እኮ ነው። ስለዚህ ገንዘብ በዚህ ምድር ወሳኝና ወሳኝ ነው በብዙ መልኩ ማለት ነው። ስለዚህ መጠንቀቅ አለብን ለማለት ፈልጌ ነው። በቃ አንቺ የቃሪያ ነው የጨረሰኝ። እኔ ነው ቃሪያውን የጨረሰኝ። በርበሬውን ከስልሱ ላይ በስቷል። ቃሪያው ተጨምሮበት done. Please share, like and subscribe.
everyone. Like, share, and subscribe. Thank you so much. Have a good day.